የሰው ልጅ በዚች ዓለም ላይ ሲኖር በእውቀትና በእምነት መካከል ያሉትን ሚዛኖች ሊጠብቅ ይገባዋል። ያ ማለት ምንድነው? ሰሞኑን እንግዲህ የተሰራውን ስራ አይተናል። በተለይ ከትልልቅ አባቶችና ከሃይማኖት አባቶች የምታደርጉት ድርጊት እኛን ክብ ውስጥ እያስገባችሁን ነው። እንድንጨቃጨቅ፣ እንድንባላ፣ እንድንዘራጠጥ፣ እንዳንከባበር እያደረጋችሁ ነው። እውነት ለመናገር ሞራሉም ድፍረቱም አቅሙም ኑሮኝ አይደለም እነሱን የመተቸት እነሱን የመገምገም ነገር ግን ይህን ሁለት ቀን ሲደረግ ያየነው ግን እንዴት ነው? አንድ ሰው አተራዊህ ላይ እያሰገደ የተባለውን አይተናል፣ ሰምተናል። ያለንበት ሁኔታ በገጭ ገቡ መሀል ሆነን መቆም አቅቶን እየተንገዳገድን እየተቦጣቦጥ በዛ መካከል ደግሞ የሃይማኖት አባት ሲጨመርበት ደግሞ አስቡት ምን እንደተፈጠረ። ስለዚህ የእውቀት ባለቤቶች የእውቀት ባለቤት የሆናችሁ እውቀት አለን የምትሉ ሰዎች እምነትን ሚዛናዊ እንድታደርጉልን እንፈልጋለን። ሚዛኑን ልጠብቁለት ይገባል። የሰው ልጅ የቱን የሚያክል እውቀት ቢኖረው ከሃይማኖት ጋር ያለው ግንኙነት እንደፈለገ የሚዛባረቅና ያንን እውቀቱን ተጠቅሞ ሃይማኖትን ተጠቅሞ የሆነ ክብሪት የምትጭሩ ከሆነ ከድርጊታችሁ ተቆጠቡ። ትልቁ ናችሁ። እኛ እናንተን በመናገራችን በጣም ይቅርታ እንጠይቃለን። ወላኪን ግን እናንተ የሰራችው ስራ ለነገ ለትውልዱ የሚቀመጥ ነገ ትውልዱን የሚያበላሽ የትናንትና ታሪክ ዛሬ ላይ ምን እያደረገን እያላችሁ እያየ እንደገና ደግሞ ዛሬም ቁጭ ብለን እያየናችሁ የድሮ ታሪክ ምናልባት እኛ ሳናቀው እንደዚሁ ነው። እኛ ደግሞ አይናችን እያየ ነው። አሁን ላይ ደግሞ አይናችን እያየ የምትሰሩ ስራ ደግሞ እጅግ በጣም ያሳፍራል። በየትኛውም ሃይማኖት ውስጥ ያላችሁ ሰዎች ስለ ሃይማኖት ነገር ራሳችሁን ችላችሁ እውቀታችሁን እዛው ያዙት እንጂ ወጥቶ ህዝብንና ማህበረሰብን ወጣትን የሚያጠፋ ከሆነ ቢቀርባችሁ ይሻላል። ስለዚህ እውቀታችሁን በአግባቡ እምነታችንን ደግሞ ሚዛናዊ አድርጋችሁ እንድትይዙልን እንፈልጋለን። በሁለተኛ ደግሞ እኔ አላቅም ምን አይነት ሁኔታ ውስጥ ናችሁ እንደው ባላቅም ከካሜራ ጀርባ ሆኜ የምጽፈው አልታይም ብሎ እንደው ባላቅም በእምነት መካከል በዚህ በሙስሊምና በክርስቲያን ውስጥ ያለ እምነት እንደማንተዋወቅ ኢትዮጵያ ላይ አንድ ላይ እንዳልኖርን እየሆንን ያለ ነው። እኔ እንደዛይ ነው ስሜት የተሰማኝ ማለት ነው። በረመዳኑ በጾሙ የእናንተም ጾም የኛም ጾም ነው አይደል? አሁን ዝግም የምትጽፉት ጽሁፍ የምትናገሩት ነገር ግን ምንም ተጾሙም ጋር ተሃይማኖታችንም ጋር አብረን ከኖርነው ማህበረሰብ ጋር ምንም እየሄደ አይደለም ማለት ነው። ቆይ ምን ሆናችሁ ነው? ሀላስ አንድኛችን ሃይማኖት መንካት የለብንም። በቃ እንከባበር፣ በሰላም እንኖርበት። እንዴ አንድ ላይ እንዳልኖርን እኮ ሆን አንድ ላይ እንዳልኖርን አንድ ላይ እንዳልበላን እንዳልጠጣን ዕቃ እንዳልተዋወስን ነጠላ አንድኛችን ለብሰን እንዳልኖርን ዛሬ ላይ ይዝህ የምንሰራው ስራ አይደለም። ምናልባት ለቀልድ ምናልባት ለፌዝ ብላችሁ የምትጽፉ ሰዎች ደግሞ ተጠንቀቁ። የምሬን ነው። እናንተ የምትጽፉ ኮመንት እጅግ በጣም ለብዙዎች ልብ የሚሰብር አጃኢብ የሚያሰኝ ነገር ነው። ስለዚህ ተጠንቀቁ። ሁላችንም ብንሆን በምንሰራት ነገር ተጠያቂነት ማንም ወደ ኋላ አይልም ማለት ነው። በዛ ላይ ህሊና ዳኛ ነው።